አድዋው ጀግና ስለ ራስ አሉላ አባነጋ ምን ያህል እናውቃለን? አሉላ የተወለዱት በተንቤን አውራጃ መናዊ በተባለች መንደር ከገበሬ አባታቸው ከእንግዳ ቁቤ በ1831 እና በ1833 ዓመተ ምህረት መካከል እንደሆነ ይገመታል። ትምህርታቸውን በዚያው አካባቢ በሚገኙ ገዳማት እንደተከታተሉ ይነገራል። አሉላ የጉርምስና እድሜያቸው በአፄ ዮሐንስ አጎት ራስ አርያ ድምፁ ቤት በአገልጋይነት ጀመሩ። ምንም እንኳን አሉላ የዘር ሐረጋቸው ከመሳፍንት ቤተሰብ ባይሆንም በመጀመሪያ አሉላ በዘር ሐረጋቸው የእንድርታ ገዢና የመሬት ባላባት ከነበሩት ከእውቁ ራስ አርያ ድምፁ ጋር በመቀራረብ ወዳጅነት መሰረቱ። ከጊዜ በኋላም አሉላ እድሜያቸው 20 ዓመት ሲሞላቸው ወደ ደጃዝማች ካሳ ምርጫ በኋላ አፄ ዮሐንስ በመጠጋታቸው በመጀመሪያ የቤተ መንግስታቸው የእልፍኝ አስከልካይ ወይም በአሁኑ አጠራር የፕሮቶኮል ሹም ሆነው ተሾሙ። ደጃዝማች ካሳ ንጉሠ ነገሥት አፄ ዮሐንስ አራተኛ ሲባሉ አሉላ የሻለቅነትን ማዕረግና የንጉሥ ይጋባነትን ማዕረግ ደርበው ያዙ። በጦር ሜዳም ውሎ ሆነ በዲፕሎማሲያዊ ግንኙነት ጥበባቸው የሚያውቋቸው ሁሉ ስለ እርሳቸው ይመሰክራሉ። አሉላ የ30 ዓመት ዕድሜ ላይ እያሉ ወይዘሮ ብትወጣን አግብተው 3 ልጆችን አፍርተው ተለያይተዋል። ሁለተኛ ሚስታቸው የራስ አርያ ድምፁ ልጅ የሆኑትን ወይዘሮ አምለሱን ቢያገቡ ብዙ ሳይቆዩ ሚስታቸው በሞት ተለይተዋቸዋል። ብዙዎቹ መኳንንቶች በኢጣሊያ ልባቸው ሸፍቶ በኋላ በአጤ ሚኒሊክ ጥበብ ቢመለሱ ለኢጣሊያ ሰላዮች ያልተበገሩት ራስ አሉላ ናቸው። የኢጣሊያ ወታደሮች ምጽዋ ከደረሱበት ዕለት ጀምሮ ራስ አሉላ ይፈሩትና አስቀድሞ ይከላከሉት የነበረው ጉዳይ እየገፋ መጣና አድዋ ላይ ትልቁን ጦርነት አስነሳ። ከጣሊያን ጋር በሰላም ለመኖር ታላቅ እምነትና ተስፋ የነበራቸው አጤ ሚኒሊክ በውጫሌው ውል 17ኛው አንቀጽ ምክንያት ወደ ጦርነት ገቡ። አሉላም አያቴ ወታደር ናቸው፣ አባቶቼም እንዲሁ፣ እኔም ወታደር ነኝ፣ የሀገር ዳር ድንበርና ሉዓላዊነትን ከወራሪ ጠላት የምጠብቅ ወታደር ነኝ። እኔ በሕይወት እያለሁ ሀገሬ በውጪ ወራሪ ኃይሎች አትደፈርም በማለት ለሀገራቸው ቃላቸውን ሰጡ። ከዛም በሰሜን በኩል ኢትዮጵያን ለመግዛት ቋምጦ የመጣውን የኢጣሊያ ጦር ምጽዋ ላይ ሊገጥሙ ተዘጋጁ። በሰዓቱ የመሸገውን የፋሽስት ኃይል ከአስመራ ተነስቶ በመሄድ በከበባ ውስጥ ከከተቱት በኋላ በዚሁ ድንበር ጥሶ የገባውን የጠላት ኃይል በጦሩ ጀግና ራስ አሉላ አባነጋ መሪነት ድባቅ ተመታ። ከዛም በሺዎች የሚቆጠር ጦር ያሰለፈው ጄኔራል ባራቶሪ አምባላጌንና መቀሌን ሊቆጣጠር የጦር ስልት ነደፈ። ወዲያው መቀሌ መሽጎ የነበረው የጠላት ጦር ወደ አድዋ ተራራ እያመራ መሆኑን መረጃ የደረሳቸው ራስ አሉላ አባነጋ ጦራቸውን አሰልፈው ከሶሎዳ ተራራ ጀርባ መሸጉ። በየካቲት 23 ቀን 1888 ከጀግኖቹ የኢትዮጵያ ቁርጥ ቀን ልጆች ጋር በዚያው በመሸጉበት ሶሎዳ ተራራ የመጨረሻውን ውጊያ ከጄኔራል ዳቦር ሜዳን ጦር ጋር አደረጉ። በሀገር ለመጣ የማይመለሱት ራስ አሉላ አባነጋ የገቡትን ቃል በመጠበቅ ያላቸውን የጦር ስልት በመጠቀም የኢትዮጵያ ጠላት የሆነውን ጄኔራል ዳቦር ጦርን የደመሰሱ ጀግና ናቸው። ራስ አሉላ በመጨረሻ የሕይወት ዘመናቸው ጡረታ በመውጣት በአንጻራዊነት የተረጋጋ ሕይወትን ለመምራት መርጠው እንደነበር ቢታወቅም በሚያሳዝን ሁኔታ ግን የተረጋጋ ሕይወትን መምራት ግን አልቻሉም። ይልቁንም ከተንቤኑ ራስ አጎስ ጋር ሲዋጉ ራስ አጎስ በጦርነቱ ሲሞቱ ራስ አሉላ ግን እግራቸው ላይ በጠና ቆስለው ስለነበር ልክ ከአድዋ ድል 11 ወራት በኋላ የካቲት 9 ቀን 1889 ዓ.ም ሕይወታቸው ሊያልፍ ችሏል። ራስ አሉላ የተናገሩትን ሁሌ ያደርጋሉ። በጦርነት ግንባርም ከፊት ይቆማሉ። ፈሪ አይወዱም፣ ጥቃትም አይቀበሉ። ነፃነታቸውና የሀገራቸውን ክብር ማስነካት ያማቸዋል። እስኪ ስለ ታላቁ የአድዋ ጀግና ራስ አሉላ አባነጋ የምታውቁትን ኮሜንት አድርጉልኝ። ስለ ራስ አሉላ አባነጋ ተጨማሪ ታሪኮችን ለማንበብ ባዮ ላይ ያለውን የቴሌግራም ቻናሌን ይቀላቀሉ። ላይክ፣ ሼር፣ ፎሎ እንዳይረሳ። ይመቻችሁ። ዓለም ይስቅብናል እንጂ ምኒልክ የማይጠፋ ፀሐይ ነው። የበታችነት ከተሰማ ዛፍ ላይ ወጣ ይላል አነስታይን። ዛፍ ላይ ብትወጣ እንኳን ያሱ ሊጠፋ አይችልም። አሁን ችግር ያጋጠመን ምንድነው? አንዳንዱ ዘላለማዊ ታሪክ ለመስራት ይፈጠራል። አንዳንዱ ደግሞ ዘላለማዊ ቂም ለመያዝ የተፈጠረ ሰው አለ። ምኒልክ እንግዲህ በህይወት የሌሉ ንጉስ ናቸው። እዚህ ሐውልቱን ብታነሳው ዓለም የሰም ሐውልት ያስቀምጠላቸው ሰው በክብር የተመዘገቡ ሰው ናቸው።
አንዳንድ ያገር ውስጥ ፖለቲካ አንተኔን ስለጠላኝ እኮ ፀሐይ በምዕራብ አትወጣም አይደል በምስራቅ ነው የምትወጣው ፖለቲከኞቹ ከ20 ዓመት በፊትም ተሞክሯል የምኒልክን ጉዳይ ካንድ ጎሳ ጋር ማያያዝ የምኒልክን ክብር ደግሞ እንደሌለ ለማስመሰል ይሞክራሉ ፀሐይን አትጋረዳትም መቼም አይደል ይሄ ብዙ ቀን ተሞክሮ የከሸፈ ነገር ነው ምኒልክን ስለጠላው በምኒልክ ቦታ አንተ አትቀመጥም አይደል ማን ወልድ አርጋይ ነው ስሙ ረሳሁት እሱ ፌስቡክ ገጽ ላይ አይቼ ነበር ስጋ ስታዝ ጥብስ ስታዝ ሽንኩርት የሌለበት ቅቤ ያልበዛበት ማም ልትል ትችላለህ ጥብስ ስታዝ ግን ስጋ የሌለበት አትልም አይደል አድዋን ያለ ምኒልክ መጥራት አድዋን ያለ ጣይቱ መጥራት ማለት ስጋ የሌለበት ጥብስ እንደማዘዝ ነው አሁን እየተደረገ ያለው ግን የታሪክ ቅሚያ አንዳንዴ ተልባ በጣም በሙቀት ትነሳለች አይደል ስልጣን እንደዛ የሚያነሳቸው ሰዎች ናቸው እነሱ የሚወርዳሉ ምኒልክም ባለበት ይቀጥላል ጣይቱም ባለችበት ትቀጥላለች የምኒልክ ድል የሰው ልጆች ድል ሰውን ከሰው እኩል መሆን ያስተማረ ነውና ታይቶ የሚጠፋ ነገር ይመስለኛል ጀግና ሰው መጣ በጠራ ሜዳ ጠላቱን ገሎ ደም እየቀዳ ይላል እንግዲህ ስንቅ ሳይኖረው ያንድ ቀን ራት ጦም አድሮ ገዳይ ያገሩን ጠላት ወድቄ ጉድባ ሳይበላኝ አውሬ ማን ይደፍርሻል ኢትዮጵያ ሀገሬ ገዳይ የዛለት የጣሊያ ፋሽስት የወረረለት ሬሳው ተርፎ ጅብ የበላውለት ቀን እያለፈ ይመስላል ተረት አይቶ ነው አስተውሎ ነው ገምቶ ነው ረድ ይቸግር የለም ወይ ሬሳ መራመድ አረገዳይ የኢትዮጵያ አምላክ ኢትዮጵያን ይጠብቅልን የኢትዮጵያን ሕዝብ ይጠብቅ ሀገራችን ሰላም ያርግልን ማነሰው ጥያቄ ነው አድዋ ላይ ታላላቅ ኢትዮጵያውያን እኛን ኢትዮጵያውያንን ብቻ ሳይሆን መላ ጥቁር ሕዝብን ነፃነት ያለን ነፃነታችንንም ለማስከበር የምንችል በማንኛውም መመዘኛ በነጭና በጥቁር መካከል የቀለም ውበት ካልሆነ በስተቀር አንዳችም ከሰውነት ላይ የሚቀንሰው ነገር የለም እንደሌለ ማሳያለሁ ብለው ድባቅ መተው ይሄን አስከብረዋል ቀጣዩ ጥያቄ መጠየቅ ያለበት ምንድነው በነፃነቱ ምን ያደረገበት ለነፃነት ቀናይ መሆንና ነፃነት ደግሞ ሲኖር በነፃነቱ ማድረግ የምትችለው ነገር በጣም ከባድ ነው ለምሳሌ እኔ አበበ ቢቂላ በጣም አድናቂ ነኝ አበበ ቢቂላ በእግሩ ሮጦ ክሩን የበጠሰበትን ፊዚካል ታሌንት ብዙ እንትን አልሰጠውም ከአንድ ወቅት ያለፈ ነገር መሆን የለበትም ጀስት ስፖርት ስለዚህ ምንድነው አበበ ላንተ ልትለኝ ይገባል አበበ መንፈሱን ነው የምወደው አበበን በተመለከተ ብዙ ነገር ለማየት ሞክሬያለሁ ከሩጫው ንግግሮቹ ይበልጣሉ አበበ በጣም ትልቅ ሰው ነው አንድ ሁላችንም አውቶማቲካሊ በጫማ ሮጣም ሰለ ብዙ ጊዜ በእግሩ የሄደ ሰው ጫማ አይገጥምለትም ይዟል ይጣትን ይዛል አንኛ እግራችን ያለ ጫማ ካደን ይዘፋል ብዙ ጊዜ ጫማ ያስቸግረናል ስለዚህ እናዴ ደግሞ ያኔ ሲሄዱና አበበ ቢቂላ ብቻ ሳይሆን ጠቅላላ ወደ አሁን በቀደም አይደለም እድገት የመጣው ኮሚኒዝም የሚሉት ነገር ከፈረሰና ምዕራቡ ዓለም እኮ ዶላር እያመጣ መድፋት ከጀመረ በኋላ ነው ይሄ በሸቀጥ ደረጃ ይሄ በሚለበሰው የሚባላው የሚጠጣው የሚቀቀለው ከረሜላው ምናምኑ በገፍ እንትን ያለ ከነሱ ነው እና ብዙ ሰው የሚያው ከሱ ነው እኔም ብዙ ጊዜ የማምነው በሱ ነው ጫማ ብሎት ላይ ይዞት ነው እንደነጻው ነው በቃ ይሮጥ ነው እና ታዲያ እንዴት አድርጎ 42 ኪሎ በእግሩ ይደርስ ለምን ኋላ በእግሩ ሲሄድ ነው ምንም አልሆነም አግሩ በዚህ ነው ሰው የሚያው እሱ ግን ለምንድን ነው ጫማው ሲባል ሀገሬ ኢትዮጵያ የምታሸንፈው በወኔና በሀገር ወዳድነት በቆራ የምታሸንፈው በዚህ መሆኑን ለማሳየት ነው ስለዚህ ያንን አዲዳስ ጫማን አስቀምጦ ሀገር ኢትዮጵያ የምታሸንፈው በወኔ መሆኑን ለማሳየት ነው ብሎ ሲሮጥ በታምንም ባታምንም ነው የምነግርህ እንደዛ አድዋ ላይ ተዋጉ ሰዎች አሁን ስፖርተኛ ሆነው የመጡ አክል ነው የሚመስለው አበበ ቢቂላ ለሩጫ በቆመበትና ባሸነፈበት መድረክ ላይ ሌላ እከሊ ተብላ የምትጠራ የራሷን ሰንደቅ የምታወለበልብ በራሷ ልዕልና የቆመች የጥቁር ሀገር መንግስት አልነበረም
አብዛኛው ጥቁር ወይም ሁሉም የአፍሪካ ሀገር በቅኝ ግዛት የነበረና ዳርክ ዘድ ምንድነው ጨለማ አህጉር ተብሎ የሚጠራበት ነው። በኦሎምፒክ መድረክ ላይ ኢትዮጵያ የምትባል ጥቁር ሀገር ነፃነቷን አስከብራ የኖረች ሀገር በዛ ቦታ ላይ ተወዳድራ አንደኛ በመውጣት በፊሊፒንስ መንፈስ ማለት ነው በሌት አገሯ መሶሎኒ ሲደነፋ የነበረበትን በረንዳ ያንቀጠቀጠ በተዘረፈው የአክሱም ሐውልት መሃል አልፎ ማለት ነው 11 ቁጥር ለብሶ አበበ ቢቂላ ያደረገው ነገር በጣም የሚገርም ነው። አበበ በነፃነታችንም መጠቀም እንደምንችል ያሳየው ነው። ኦሎምፒክ እስከተወራ ድረስ አበበ ይወራ በዛ ቦታም ታሪክ ሆነ የነፃነታችን ውጤት ነው። በነፃነታችን የመጠቀማችን ፋይዳ ነው። አበበ ቢቂላ ካሯሯጡ የሮጥበት መንፈስ የሚገርም ነው። ግን ስለ አበበ አንዳንድ ነገር ጨምር። አበበ የሚመልሳቸው መልሶች ዊልቸር ላይ ተቀምጦ ጠየቁት ምን ይሰማል ብለው። እንግዲህ አበበን ታውቃለህ ከሮም ቶኪዮ ድረስ ማራኪ ነው። ሜክሲኮ ላይ ተሰናክሎ ቢቀርም ማለት እሱ ምንድን ያለው ምንም የሚሰማኝ ነገር የለም ማለት ትናንትና ከዚህ አውጥቶ ክብረ ሰባሪ በየ እንደሆን የፈቀደና ያስካለ እግዚአብሔር ነው። የእግዚአብሔር ውዴታ ስለሆነ አሁን ደግሞ ያን ያደረገ አምላክ አሁን ደግሞ እዚህ መቀመጫ ላይ እንድገደብ ወደደ። እዚህ ሲያስቀምጠኝ የምጠላ ከሆነ ትናንት ስለምትደነቁበት ሁሉም ነገር ይስራ ነው። እግዚአብሔር ያስቀመጠኝ ቦታ ሁሉ ትክክል ነው ያለ ሰው ነው አበበ። አሞራው ውብነህ ስሙን እስቲ ተመልከት። አሞራው ውብነህ ጣሊያን ሲሰማ ስማቸው ፈስ ብቻ ነው የሚፈሳ ይሉሃል የሚፎክሩት ሲናገሩ። ንጉሱ ተሰደው ያልሆነላቸው ራስ ደጃዝማቹ ያልሆነላቸውን ይነደው ያጉዘው ጀመረ አሞራው ብቻውን እየተባለላቸው የጣሊያንን ሰራዊት እንዳሻቸው ይነዱት ነበር። እንግሊዞች ገና ሳያልሙት ምልህ በራስ ካሳ ስር አፈንግጦ ወጥቶ የተዋጋ በላይ ዘለቀን የሚያህል ሰው ይዘህ ካውቦይ እንዴት ታመልካለህ? ምን ነው ምን ነካን? እና ይሄ ምልህ እኔ ለሌላ ሰው ይሁን አይደለም ግን ኃይሌ እንዴት ነፍሱን ዘራ ብትለኝ ከዚህ ጋር በመገናኘቴ እኔ የኢትዮጵያውያን አርበኞች የቡልጋ አርበኞች ኃይለ ማርያም ማሞ ገረሱ ዱኬን እንዳያት አድርጌ ነው ማይኔ አሁን የገረሱ ዱኬ ታሪክ እንደምንም ብያ ሰብስቤ አሁን ሳየው በቀለ ወያ ደጃማች አዳነ በዚህ ብትሄድ ተራዎቹ ደግሞ ካድሬ የነበሩት የበላይ ዘለቀ ሳይሞቱ ያገኘኋቸው ለኔ ይሄ ኩራቴ ነው። ግን አዲስ አበባ ካሜራ ይዞ ፊልም መስሎት የሚመጻደቅብኝ ወጣት ካሜራውን አንዳንዴ ወደ እነዚህ ሽማግሌዎች አልፏቸው ተራምዷቸው ወደሚሄዳቸው ጥሏቸው ከሚሄዳቸው ሰዎች አንዳንዴ ካሜራውን ቢደቅን ሁላችንም ኮንትሪቢዩሽናችን ማለት ይሆናል። ይሄን ያህል ፉቴጅ አሁን አንተ እንደምታነሳው በኔ ላይ ሲጠፋ ተመልከት። ይሄን ያህል ፉቴጅ አዲስ አበባ ያለው ደግሞ ያንተን ያህል የባሰ የአንድ ናይት ክለብ ታሪክ ያውም እዚህ ድረስ የማይባል ታሪክ ጊዜ ማአት ሲያጠፋ ገንዘብ ሲያጠፋ ከጎረቤት ሆምለስ ሆኖ የኢትዮጵያ ቡልጋ ላይ የተዋጉ አርበኛ በ101 ዓመታቸው በ106 ዓመታቸው ሚቀበለኝ ታሪክ የሚቀበለኝ ልጅ አጣሁ አይንቺ ኢትዮጵያ ልጅ ታሳጭኝ እያሉ ጎጃም ሲሄድ እያለቀሱ ነው። በህልም ያየው ቀይ ልጅ ሊመጣ ነበር። እንካ ታሪኬን ተረከብ ለልጆቻችሁ ስጡ። ይሄን አልቀበልም ቀማህ ባላለሁ እንዲህ ይሄን ያህል ማህደር ይዘው ታሪካችን አይጥፋ። ምክንያቱም ተዋሽቷል። ስለበላይ ዘለቀ ውሸት ማአት ነበረ። ንጉሳዊ ስነ ስርዓት ስላልተስማማ ታሪኩ ደጃች ባልቻ ታሪካቸው የተበላሸ ያደረገው ጊዜ
ኤዱ ላይ ላግኝ የሸዋ ጦር ተብሎ ጦሩ ተሰባስቦ ሲሄድ ፊት ለፊት ያሉት ራስ መኮንን ናቸው። የራስ መኮንን መሄድ ሲያዩ የት ነው የሄዱት? አምባላጌ ላይ ነው። ይህ አምባላጌ ህዳር 28 1888 የተካሄደ ጦርነት በየካቲትና በህዳር መካከል ያለው ማሰብ ትችላለህ። እና እሳቸው ደግሞ ሮም በሄዱ ጊዜ አንዱ ወዳጃቸው እሱ ነበር እና አብረን በልተናል አብረን ጠጥተናል የሚል በኢትዮጵያ ሞኝነት ብዙ ደብዳቤ ተጽፎለት ነበር። ያን መታገስ ያቃታቸው እነ ፊታውራሪ ገበየሁ ከአለቆች ትእዛዝ ውጭ ህግ በመጣስ ከፍተኛ ውጊያ አካሂደው ጣሊያኖች እዛ ቦታ ተደመሰሱ። ኢትዮጵያውያንም ዋጋ ከፍለዋል። በርግጥ አንድ የታሪክ ጸሐፊ እንደውም ማጆር ቶዜሊ ከተራራው ሲመጣ ከነብቅሎ ነው ገደል የወረደ ይላል። የእነሱ ጸሐፊ ነው እንደዛ የሚለው። በአሳፋሪ ሽንፈት ወደ የት ሄዱ? ወደ መቀሌ። የአምባላጌ ውጊያ ምንድን ነው? የተከሸነና በአጭር ሰዓት ያለቀ ነው። የአምባላጌ የመቀሌ ውጊያ ግን አሁን እንዳ ኢየሱስ ካምፓስ ያለበት ነው እና ስትራቴጂክ ቦታ ይዘው ስለነበር ብዙ ኢትዮጵያውያን አለቁ። ከዛ መሀል የደረሱት እቴጌ ጣይቱ የውሃ ምንጫቸው ይያዝ ተብሎ በውሃ ጥም ነው እነሱ እንዲጨነቁ። በቅሎች በውሃ ጥም ሞተዋል፣ ሰዎች በውሃ ጥም ሞተዋል። በዚህ ጊዜ በጣም ሲጨነቁ የድርድር ደብዳቤ ይልካሉ። እንግዲህ የኢትዮጵያን ሞኝነት አንዱ የሚነሳው እዛ ላይ ነው እና እንደውም ከነመረሻቷ የተሸለመች በቅሎ ልከውለት ማጆር ጋሊያኖ የሚባለው እሱ እንግዲህ እንትናን የገደለ ሰው ነው። ትልቁን የኤርትራ አርበኛ በኢትዮጵያነቱ የሚታወቀው ባህታ አጎስን ቆራርጦ ያስገደለ ሰው ነው። ኢትዮጵያኖች ሊበቀሉት ይፈልጉ ነበር። ምኒልክ ግን የላኩለት በብርና በእንትን ያጌጠች በመረሻት ያጌጠች በቅሎ ማመናቅቶት አልወጣም ብሎ ራስ መኮንን ከተጠመደ መድፍ ላይ ካፈሙዙ ቁመው ነው የወጣው። ያኔ ብዙ ሰው ማለቅ የሚችሉ ሰዎች ወደ የት ሄዱ ማለት ነው? ወደ አዲግራትና ወደ እንጢጮ ስነቃል ብላይ ነበርና እዚህ ጋር ነው ስነቃሉ የሚጀምረው። አዝማሪ ጣሪቄ ይባላሉ። የእቴጌ ጣይቱ አዝማሪ ናቸውና አምባላጌ ላይ በጣም ብዙ ኢትዮጵያውያንን ጨርሶ ተሸንፎም ቢሆን የወጣውን ኢጣሊያን ጦር አይተዋል። እዛ ብዙ ሰው መግደሉን ያውቃሉ። ስለዚህ ይሄ በውሃ ጥም ማለቅ ያለበትን ሰራዊት ምኒልክ ምራው ወደ አዲግራትና እንጢጮ ሲሸኙት ትልቅ ጦርነት እንደማይቀር ገብቷቸው ነበር። አውድማው ይለቅለቅ በሮቹም ማይራቁ ድሮም የማይረባ ውሽልሽል ነው እርቁ ብለው ገጥመው ነበር። እንዳሉትም የካቲት ላይ የሆነ ያው ነው። በውጊያው መካከል ደግሞ አሰላለፋቸው እንግዲህ ያሉት ጄኔራሎች እነ ጄኔራል ባራቴሪ ይባላል። ጄኔራል ባራቴሪ ለጣሊያን ፓርላማ ባደረገው ንግግር አጼ ምኒልክ የሚባል ባሪያ በቀፉ አፍኛ አመጣዋለሁ ብሎ በጣሊያኖች ፓርላማ ፊት ለፊት ተናግሯል። ለዚህ ድጋፍ እነ ሊዮ ቶልስቶይ የሚባሉ የሩሲያ ደራሲዎች ታዋቂ ዝነኞች እንኳን ደብዳቤ ጽፈውለታል። እሱ ሲመጣ በእብሪት ነው የመጣው። ጀነራል ባልዴሲራ የሚባል ከኤርትራ አለ። እሱ ጋር የመጡት እነ ጀነራል ዳቦር ሜዳ ማለት የጣሊያን የጦር ዩኒቨርሲቲ ፕሮፌሰር እነ ጀነራል አሌና እነ አልቤርቶኒ እነ ጀነራል አርሞንዲ የሚባሉ አሉና ሁሉንም እየከፋፈሉ ነው የረቷቸው። እንግዲህ ወደ ኋላ ያመለጡት ዳቦር ሜዳ ባራቴሪ እና አሌና ናቸው። አርሞንዲ እዛው ነው የቀረው። ዳቦር ሜዳ እንግዲህ የገበሬ የጦር ፕሮፌሰርን የረታበት ውጊያ ነው። በከፍተኛው አጥም የተሰቃዩበትና እዚህ ጋር የሚመጣ እንትን የጎጃሙ ንጉስ ግፋ በለው ሲል እቴጌ ጣይቱ ዳዊቷን ዘርግታ ስማአኒ ስትል ተማራኪው ባዙቅ ውሃ ሲል ዳኛው ስጦታ አለ 30 በርሜል እንደ ብላይ ሰብ እንደመቤታችን ሲቻለው ይምራል የኛም ማየታችን ውሃ ለተጠሙ ሰዎች ምኒልክ እንዳይጨክኑ ያደርጉ ስለነበር ይሄን ያሉ ሰዎች አሉ። ቅድም እንዳልኩ ጣሊያን በረዳቸው መሳሪያ ነው ውጊያው ሊጀመር ጥቂት ቀን ሲቀረው እንኳን 2 ሚሊዮን ጥይት ሰጣለች። አሸንፋለሁ ብላ ስላመነች ነው አይደል? ምኒልክ ተወልዶ ባያነሳ ጋሻ ግብሩ እንቁላል ነበር ይሄን ጊዜ አበሻ በሰራው ወጨፎ ባመጣው እርሳስ ተፈጠመ ጣሊያን ታበሻ እንዳይደርስ ምኒልክ ተጉዞ የምትጠይቁኝ ፊትም አልነበረ ኋላም አይገኝ። ምኒልክ ተወልዶ ማን ነው የፊታውራሪ ገበየሁ እሳቸው እንግዲህ በጣም በሚያሳዝን ሁኔታ ከሞቱ ጀግኖች ውስጥ ናቸው። እንግዲህ ገበየሁ ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ የሚባልላቸው ሰዎች ነበሩና በመካከል አዝማሪ የነበረው ሚና በትልልቅ ጸሐፊዎች የተረጋገጠ ከጦር ኢትዮጵያውያኖች ኢሞሽናቸው በጣም ለሀገር ያላቸው ፍቅር ከፍተኛ ሆነ ውጊያ ውስጥ እንዲዋጉ የአዝማሪዎች ሚና ከፍተኛ ነበርና እንደዚህ አይነት ስነቃል አለ። የመጨረሻው አንድ ስነቃል እሳቸው የአድዋ ጦርነት ጊዜ አላሉትም። በርግጥ እቴጌ ጣይቱ አጼ ምኒልክ ዲሜንሻ ውስጥ ራሳቸውን ስተው
በታመሙበት ዊልቸር ላይ በተቀመጡበት ሰዓት ሁሉን ሰው ረስተው ጣይቱን ያስታውሱ ነበር እና እሳቸው እንግዲህ ተባረዋል ከስልጣን እንጦጦ ተልከው ነበርና እንዲህ አይነት እስከሞት የማትረሳውን እናት ለምንድን ነው ማናከብራት ብለው የሸዋ መኳንንቶች ይማከራሉና አይ በቃ ከግቢ አንዳንድ ጥቂት ስልጣን ልስጠውት ይላቸዋል ራስ ተሰማናዶ እና ልጅ ስለሌላቸው በጣም ሞራላቸው ተጎርቶ ገጠሙት የሚባል ግጥም ነው አሚና ሳይበዛ ሳይገባ በሀገር ወይዬ ኋለምበኛ እንዴት ታምር ነበር ላሴን አርበኛው እንዴት ነበር የሚያቸው ኃይለ ሥላሴን ውጭ ተምረው የመጡ ሰዎች እንዴት ያያቸዋል ኃይለ ሥላሴን ንጉሳን ቤተሰቦች እንዴት ያያቸዋል 5 መጽሐፍ ያወጣው መንግስቱ ኃይለ ማርያምን መሬት በገመድ እኩል ተከፍሎ የተሰጠው ገበሬ እንዴት ያያቸዋል መሬት የተቀመው ፊውዳሉ እንዴት ያያቸዋል ከሁለቱ አንፃር ታሪክ ማየት አለብን አይደል ስለዚህ ሪስክ ቤኔፊት ሬሽዮን አውትዌይ ያደረግን ከክፉ ነገሩም ቢሆን እየተማርነስ እንዴት ነው አሁን እኮኛ በምኒልክ ዘመን የተሰራ ኃጢያት ካለ አድራሻ እንፈልግለታለን ምኒልክን የሚወክል አንድ ህዝብ አስቀምጠናል በአሁኑ በአብይ ዘመን የተሰራ ስተት ካለ አብይን መውቀስተን ለዘራቸው አድራሻ የምንሰጠን ብዙ መጽሐፍቶች አሉ እንደምታዩ ስለዚህ ትውልዱ መጀመሪያ ታሪኩን ማወቅ አለበት የሚያውቀው ታሪክ ደግሞ የትኛው ነው አዋጡን ካላወቅሽ ውሃም ያንቃል ይባላል ስለዚህ አንድ ሰው ሁሉን አንብቦ የሚመዝንበት ጭንቅላት እንዲኖረው ካሪኩለሙ ሲሰራ ራሱ አንድ ኢብሳ ጉተማ የሚባሉ ሰው አሉ አይደለ ማን ኢትዮጵያዊ ብለው የዛሬ 50 ዓመት የጠየቁ ሰው አሁንም ዩኒቨርሲቲ ደሽ ብትጠይቂ መልሱ ተመሳሳይ ነው አይደንቲታችን በትክክል አልተፈታም ታሪክ የምንጽፍበት መንገድ ለምሳሌ ባጼ ምኒልክ እኮ ሁለት ብርን ከፍል ነበር ግብር ለከብት ብለው የሚያማርሩ ሰዎች አሉ አይደል እሱን ውሸት ግን ነው የኔ ምኒልክ አንለው እዛ ውስጥ ምን ሚስቴክ ነበር ይናገሩ ይጠና እነ ላጲሶ ይጻፉ እነ ፕሮፌሰር ባህሩ ዘውዴ ይጻፉ አይደል ከዚህኛው ደግሞ ምን ውበት አለ ከዛ ተጨምቆ ነው ሀገር የሚገነባው እኛ ሀገር ግን ምኒልክ ሲሰደብ ምላሹ ከባህር ዳር ነው አይደል አጼ ዮሐንስን ከተቸሽ ምላሹ ከመቀሌ ነው አይደል ግን ለአጼ ዮሐንስ ከወለጋ የሚከራከር ምሁር አብዲሳ ጋር የሚባል ዩኒቨርሲቲ ሲያሜ ጎንደር ላይ ስናገኝ ትውልዱ በታሪክ ተግባብቷል የሀገሪቱ ነውርም የጋራ ክብሯም የጋራ ነው ብለን መውሰድ አለብን በአትሌቶቻችን አሁን እኩል ነው ምንደምቁ አይደል በታሪካችንም በሚያሳፍረው ላን ደግሞ ብንሰራ ጥሩ ነው ግን አሁን አንደኛ ካሪኩለሙ ራሱ የሚያደላ ካሪኩለም ነው ያለው ትውልዱ ደግሞ ታሪክን እንዲንቅ የታሪክ ዲፓርትመንት እኮ ሊዘጋ ሲል ደርሰናል አይደል ስለዚህ ታሪኩን የማያውቅ ሰው ትላለች አና ፍራንክ የጎን መስታወት የሌለው መኪና ነው እንግዲህ ስፔኪዮን መኪና እየነዳሽ ታያለሽ አይደል ወደፊትም ወደ ጎንም ታያለሽ አይደል ወደፊት በመናደርገው ጉዞ ውስጥ ወደ ጎን ያየን የምንሄድበት ያቺ 15 ዓመት ልጅ ይሄ ከገባት አንድ የታሪክ ዶክተር ለኦሮሞ ለአማራ ወግኖ ሲጽፍ አንድ የማያደርግ ነገር ላይ ሰራት ያለሽ አይደል ስለዚህ ትውልዱን ማሰልጠን የትውልድ አምሮ ማሽን ነው ክፉን ያወጣ እንዲጥል መልካሙን እንዲይዝ የሚያደርግ ካሪኩለም የቤተሰብ አስተዳደግ አገር ከቤተሰብ ስለሚሰራ የሃይማኖት አባቶችም ትውልድን አንድ በማድረግ አስተዋጽኦአቸውን ቢወጡ የተሻለ ነገር ይኖራል ብዬ አምናለሁ ከገራናጆች መነሻ ከጠቢባን መዳረሻ ከሸዋ ነገስታት ቀያ ከላሎ ግሽና ገዳ መሀል ሜዳና ሞላሌ መንዝነው ማማገሮ ይፋት ባሱ አንጾኪያ ተጉለት መንዝ ቡልጋ ምንጃር ጅሩ ሞጃ መሪያን ኮበርደራ ሸዋ ያገራስ ምኒልክ የኢትዮጵያ ንጉሠ ነገሥት ብቻ አይደለም የዓለም ጥቁር ህዝቦች ለነጻነት ያነሳሳ ሰማያዊ ኮከብ እንጂ ምኒልክ የስልጣኔ ፈርቀዳጅ ድንቅ የጦር መሪ ብልህ አስተዳዳሪ ወደር የለሽ ዲፕሎማት ለወገኑ እና አርማጭሆ ደግሞ ተኩሳቸው በጣም ኃይለኛ ነው እንደውም የሚወላሉ ልጃገረዶች ውሃ ቀርቶ ሲሄዱ ገመዱን እንመጥሳለን በሰው ላይ ብሎ የሚወዳደሩ ሰዎች ተኳሾች ናቸው ከነሱ ናቸው የተዋጉን ቀላል ሰዎች አይደሉም እና ቀላል ባይሆን ይሄ ሰለጠነ ሰራዊት ነው የመሳሪያ አለው የበላይነት አለው በምንም ነገር የሞራል በላይነት ስለሆነ ምንም ቢሆን እያሸናፊ ሰመ እየገፋን መሞታች ከታች ደረሰ እስታች ሲደርስ ደግሞ አንዱ ሌላ አሻጥር ፈጠሩ አሁን እዚህ ሜዳ ደርሰናል ከጫካ ወጥተናል ሁመራ ለመግባት ምናልባት 3 ኪሎ ሜትር ነው እዚህ ሆናችሁ በአውሮፕላን ማረፊያ ቦታ አዘጋጅታችሁ አውሮፕላን የሚያርፍበት ቦታ አዘጋጅተው እስከዛ እናንተ ሚሊሻ ተምሮ እስከሚሰልጥን እዚህ ቆዩ ውሃም ይቀርብላችኋል አውሮፕላን የመደዳ ይሰራል አሉ ግንቦት 30 ነው መልስ የሰጡን እሱ ማታ ነው መልእክት የሰጡኝ እኔ ሰውዬ አልቀበልም አሁን ማልኳቸው እኔ ሌሊቱን ጨርሰን ይሄን ሁሉ ውጊያ ሄደን
አሁን ውሃ በሌለበት ቦታ አውሮፕላን ሜዳ ሰርተን ውሃው ከሌላ ቦታ ተቀርቶ ጦሩ ምግብ የለው። አሁን እንደገና የሰንዳ ጥሬ ምንድነው ማሽን ላይ እየበላን ያለ ነው እና አናደርግም። ይሄንን እኔ ከዛሬ ካልተደረገ የፈለገው ይሄን ጦር ይሄዳል ሌላ አዛዥ ያድርጉትና ምሩ አለልኝ አልኳቸው። እንዴት ለምንድን ነው የምንቀመጠው? ጨርሰናል እኮ ውጊያው። እኛ ውጊያውን ስለጨረስ ለምንድን ነው እዚህ ገና ሚሊሻ መቼ እንደምንመረቅ ሳናውቀው ቁጭ ብለን የምንለው? ሚሊሻ የሚባለው እኮ ትምህርት ላይ ነው ያለው። እኛ ሁሉንም ጨርሰናል ብዬ ኦኬ አሉ። ጠየቁ ቺፍ ኦፍ ስታፉን። እሺ እንዲህ ካለ ተነጋነቁ ተባለ። ስንሄድ ለካ ጠላት እኛን እየከበበም አመራር እየሰጠ ነበር። ግጭት ተፈጠረ። እነዛ እኛን ለመክበብ ሲዞሩ የነበሩ አደጋ ላይ ወደቁ። አንዱ ሞተ፣ አንዱ ተያዘ ምርኮኛ ሆነ። እኛ አንድ ቀን አድረን ያንን ሁመራን ያዝ ነው። ምኒልክ ለግል ጥቅማቸው አንድ ቀን ምንም ነገር አግኝተውም ሰርተው ማሉ። ለምሳሌ የክፍለ ከተሞቻቸው አስተዳደሮች በዚህ ሰዓት ብትጠይቋቸው አራት ኮንዶሚኒየም ሊኖራቸው ይችላል። አጼ ምኒልክ ከመቃብር ቦታቸው በስተቀር በስማቸው አንዲት ነጠላ ሀብት ተመዝግቦ ከሆነ ፈትሹ። ደግሞአለሁ። አጼ ምኒልክ ከነጠላ መቃብር ቦታቸው በስተቀር በስማቸው አንዲት በልጅ ልጆቻቸው አንዲት ሀብት ካገኛችሁ ልጁ የነካኸው ወርቅ ይሆንልህ ያየ ይውደድህ ተብሎ የተመረቀ ነው። ተራ ወታደር እያለ ሰላም አስከብር ብለው ጎረቤት አገር ማሊ ቢልኩት በባዕድ አገር ከወታደሮች ሁሉ ተወዳጁ ሰው ሆኖ አረፈው። የዳሚባን አስተዳደር አስወግዱ ዋጋዱጉ ሲገባ የሀገሩ ልጆች ጮቤ እየረገጡ በፍቅር ነበር የተቀበሉት። ስልጣን ከያዘ ከ2 ዓመታት በኋላ ዘንድሮ የጋናውን ፕሬዝዳንት በዓለ ሲመት ሊታደም አክራ ተገኝቶ ነበር። በጋና ሕዝብ ዘንድ የተደረገለት አቀባበል ጋና ሀገሩ ፕሬዝዳንቷም እሱ ነበር የሚመስለው። ነባርና አንጋፋ የአፍሪካ ሀገራት ፕሬዝዳንቶች በብዛት በታደሙበት መድረክ ወጣቱ የቡርኪና ፋሶ ፕሬዝዳንት ካፒቴን ኢብራሂም ትራውሬ ብቅ ሲል አካባቢው ተደበላለቀ። አስደናቂው አቀባበል የተጀመረው ግን ገና ከአውሮፕላን እንደወረደ ነበር። በአውሮፕላን ማረፊያው ተገኝተው አቀባበል ያደረጉለት ጋናውያን አባቶች ፊት ላይ የጀግናው ልጃችን መጣ አይነት አፍሪካዊ የኩራት ስሜት በግልጽ ይነበብ ነበር። ጋናውያን አባቶች ትራውሬን ሲያዩት ስሜት ሰውነታቸውን ሲወረው፣ ደስታ ፊታቸውን ሲያበራው፣ ጀግንነትም እጃቸውን ሲያወራጨው ታየ። ትራውሬ በጎረቤት አገር የተሰጠውን ንጹሕ ፍቅር ላስተዋለ ሌሎች አፍሪካውያን መሪዎችስ ምን ነክቷቸው ነው እንዲህ በአባቶች የሚያስከብራቸውን በወጣቶችም የሚያስወድዳቸውን የሕዝብ ወገንተኝነት መተዋቸው ያስብላል። የ34 ዓመቱ የቡርኪና ፋሶ ወጣቱ ፕሬዝዳንት ካፒቴን ኢብራሂም ትራውሬ ማንም ሳይጠብቀው ከሳህል በረሃ መሃል ድንገት ነበር የበቀለው። በመላው ዓለም የሚገኙ የጥቁር ዘሮች ደግሞ መሪ ናፈቃቸው፣ መሪ ራባቸውን የሚመስሉት። ሲጠበቅ የነበረው እውነተኛው የሕዝብ ልጅ ቡርኪና ፋሶ ላይ ተነሳ ቢሏቸው ዓይናቸውንም ተስፋቸውንም ዋጋዱጉ ካደረጉ ይኸው ድፍን 2 ዓመት አለፋቸው። እውን የጥቁር ዘር መሪ ሊወጣለት
አፍሪካም ተስፋ ሊኖራት ይሆን ወይ እያሉ የየዕለት ተግባሩን በስስት ይከታተላሉ። ትራውሬ ለሀገሩ ያለው ፍቅርና ለሕዝቡ ያለው ክብር ልዩ ምልክቱ ነው። የአፍሪካ መሪዎች የተካኑበትን ለልመና እጅ መዘርጋትን አምርሮ መጸየፉ፣ የባዕድ አገራት ተጽዕኖን መቃወሙ፣ የሚመራው ሕዝብ በሰላም ውሎ መግባቱና በልቶ ማደሩ የሚያስጨንቀው ሰዋዊ የርኅራሄ ባሕሪ ያለው መሆኑ የአፍሪካ የወደፊት ተስፋ የጥቁር ዘር የመቻል ምልክት አስብሎታል። በሀገሩ ሕዝቡ ይወደዋል። የመላው አፍሪካ ወጣቶችም በፍቅሩ ወድቀዋል። የጥቁር ዘሮች ባሉባቸው የዓለማችን አገራት ደግሞ ከክፉዎች ዓይን እንዲሰውረው ጸሎትም ዱዓም ይደረግለታል። ኢብራሂም ትራውሬ ታዋቂ ጀነራል አይደለም። በቡርኪና ፋሶ የመከላከያ ሚኒስቴር ውስጥም ሀገራዊ ሥልጣን አልነበረውም። መፈንቅለ መንግሥት አድርጎ የፕሬዝደንትነት መንበሩን የተቆጣጠረው በሰሜን ዕዝ ስር የ10ኛው ፈጥኖ ደራሽ ክፍለ ጦር አዛዥ ተደርጎ በተሾመ በዓመቱ ነበር። ነገሩ እንዲህ ነው። ትራውሬ ወደ ሥልጣን ከመምጣቱ ከ8 ወራት በፊት እንደ አውሮፓውያን አቆጣጠር ጥር 24 ቀን 2022 በሀገሪቱ ሲቪል አስተዳደር ላይ መፈንቅለ መንግሥት ተፈጽሞ ሌፍትናንት ኮሎኔል ሄነሪ ዳሚባ ሥልጣን ተቆጣጠሩ። እንደ ማንኛውም ግንባር ላይ መሥዋዕትነት እየከፈለ እንደሚገኝ ወታደር ትራውሬም መፈንቅለ መንግሥቱን በጽኑ ደግፎ ነበር። ምክንያቱ ደግሞ የሲቪል አስተዳደሩ የቡርኪና ፋሶን ሰላምና ደህንነት ማስጠበቅ አልቻለም የሚል ነበር። ችግሩ ግን ይችላሉ ተብለው በጦሩ ድጋፍ ሥልጣን ላይ የወጡት ሌፍትናንት ኮሎኔልም የማይችሉ ሆነው ተገኙ። የአሸባሪዎች ጥቃት በበረታባት ቡርኪና ፋሶ ሕዝቡ ለሞት ወታደሩም ለጥቃት ሲጋለጥ ኮሎኔሉ ቆፍጠን ያለ እርምጃ ወስደው ሀገራቸውን ከቀውስ ሕዝባቸውን ከሞት ወታደሩንም ከእልቂት ይታደጋሉ ተብሎ ቢጠበቁ እሳቸው ግን የፈረንሳይ ጉያ ስር ገብተው ይተሻሹ ያዙ። ለ8 ወራት ጠብቀው ተስፋ ሰጪ እንቅስቃሴ ያላዩባቸው ወጣት የጦሩ አባላት በበላዮቻቸው ተስፋ ቆርጠው እርስ በርስ በጥቅሻ ይነጋገሩ ጀመር። ኢብራሂም ትራውሬ ደግሞ የጥቅሻ መምህራቸው ሆነ። ሙያ በልብ ያሉት ወጣቶቹ የፈጥኖ ደራሹን 10ኛ ክፍለ ጦርና ሽብርተኝነትን እንዲዋጋ በልዩ ሁኔታ የተቋቋመውን የኮብራ ኃይል ይዘው ድምፅ ሳያሰሙ ወደ ዋና ከተማዋ ዋጋዱጉ ገሰገሱ። የተቃወማቸው ጀነራል ከፊታቸው የቆመ ሰራዊትም አልነበረም። ምክንያቱም ፊት ለፊት መጋፈጡን ፈርተውት እንጂ ሁሉም በመንግሥት አቅመቢስነት ምክንያት አላስፈላጊ ዋጋ መክፈል ሰልችቷቸዋል። በዚህም ወጣቶቹ ቼፈረሴን እያዜሙ ዋጋዱጉ ገብተው መጀመሪያ ዋና ዋና የጦር ማዘዣዎችን ቀጥሎም ብሔራዊ የቴሌቪዥንና የሬዲዮ ጣቢያዎችን ተቆጣጠሩ። በዚህ ሁሉ መሃል ግን ጨዋነትን አላጓደሉም። ቤተ መንግሥቱን ከበው በማዕረግም በሥልጣንም የሚበልጧቸውን የቀድሞ አዛዣቸው የሆኑትን የአገሪቱን ፕሬዝደንት በክብር ከሥልጣን እንዲለቁ በሀገር ሽማግሌዎችና በሃይማኖት አባቶች አስጠየቁ። የሰጡት የ48 ሰዓት የጊዜ ገደብ ተከብሮ ጥቅምት 2 ቀን 2022 ፕሬዝደንቱ የማርያም መንገድ ተሰጥቷቸው በሰላም ቤተ መንግሥቱን ተሰናብተው ሀገራቸውን ለቀው ወጡ። የቡርኪና ፋሶ ሕዝብ ማን እንደሆነ እንኳን በቅጡ የማያውቀውን ወጣቱን መሪ በአፍሪካዊ የዋህነት ተስፋ ሰንቆ በደስታ ነበር የተቀበለው። መፈንቅለ መንግሥቱ በመላው ዓለም ሲሰማ ግን ያው የተለመደው አፍሪካዊ የሥልጣን ግልበጣ ነበር የተባለው። የፖለቲካ ተንታኞችም ሥራ ቀሏቸው ሰነበቱ። ለትንታኔ የማያስቸግረው ሳይጀመር ፍጻሜው የሚገመተው ከአፍሪካ የፖለቲካ ቲያትሮች የአንዱ ትዕይንት እንደተከፈተ ቆጥረው መጨረሻውን ይተነብዩ ጀመር። እየመጡ እንደሄዱት እየተቀበልን እንደሸኘናቸው እንደተለመዱት የአፍሪካ መሪዎች ከሕዝቡ ጋር የገባው የወረት ፍቅር ተሟጡ። ሕዝቡ የቃላት እሱም የጠመንጃ ቃታ የሚስቡበት ቀን ሲጠበቅ ግን ልጁ ግምቶችን እያፋለሰ መላምቶችን እያፈረሰ ሀገሩን ማንም ባልጠበቀው አዲስ ጎዳና ይመራት ጀመር። ድሉ እየተከተበ ውሎው እየተዘገበ ወሬው ሲዛመት ዝናው ከሀገሩ አልፎ በመላው አፍሪካውያን ወጣቶች ዘናኘ። የኋላ ታሪካቸው የሚስባቸው፣ ጥቁርነታቸው የሚያስጠቃቸው የአሜሪካ፣ የካሪቢያን ደሴቶች፣ የአውሮፓና የኤዥያ ጥቁሮችም ታሪኩን ከሰሙበት ዕለት ጀምሮ ጆሮአቸውን ዋጋዱጉ ጥለው እያንዳንዷን ዜና በስስት ይከታተሉ ያዙ። እሱም አላሳፈራቸውም። መጀመሪያ ላይ ወጣትነቱ ከአፍሪካዊ መሪነቱ ጋር ተዳምሮ በሥልጣኑ ምን ያህል ይምነሸነሽበት ይሆን ነበር ጥያቄው። እርሱ ግን ሌላኛውን መንገድ መረጠ። ከአዲስ መኪና ጋር የሚነሳው ፎቶ ሲጠበቅ አዲስ የመኪና ፋብሪካ ያስመርቃል። ከየትኛው ሀገር ጋር ተሻርኮ የሀገሩን የወርቅ ማዕድን ያዘርፍ ይሆን ሲባል
እንኳን ከነመሬቱ አሳልፎ ሊሰጥ ጥሬ ወርቅ ከሀገር እንዳይወጣ በሕግ ከልክሎ በሀገር ውስጥ የወርቅ ማቀነባበሪያ ፋብሪካ ይከፍታል። ወዲህ ሀገሩ በምግብ እህል ራሷን እንድትችል ስትራቴጂ ቀይሶ ለሀገሬው ገበሬ ትራክተር ያድላል። ወዲያ አንዴ የዱቄት አንዴ የቲማቲም ማቀነባበሪያ ፋብሪካዎችን መርቆ ይከፍታል። በግራና በቀኝ የመሰረተ ልማት ግንባታውን ተያይዞታል። ምን አለ ጀግናው ምን አለ አገር ለሰው ያው አገር ለሰው ያው ምን አለ ጀግናው ምን አለ አገር ለሰው ያው አገር ለሰው ያው አንሰጥም አለ እስኪ ተባድረስ የበላውን ሙዝ የበላውን ሙዝ አሳሳለት በለው ያገሬ ጎበዝ ነው ጎበዝ ከ12ቱ ጀግኖች የጦር መሪዎች በሁለተኛው የአድዋ ጦርነት የነበረው ብቸኛው ጀግና ደጃዝማች ባልቻ ነው። የተቀሩት አጼ ሚኒሊክን